ሰበር ዜና! እንኳን ደስ አላችሁ! ለተወዳጁ ዘማሪ የቤት ስጦታ ሊበረከትለት ነው። ታዲያ ይህንን ስጦታ ማን ነው የሚያበረክትለት ካላችሁ የሰንሻይን ሪል ስቴት ባለቤት የሆኑት አቶ ሳሙኤል ታፈሰ ናቸው። ለዘማሪ ገብረ ዮሐንስ ቤት ሊያበረክቱ የተዘጋጁት። እንግዲህ አቶ ሳሙኤል ታፈሰ የቅዱስ ገብርኤል ወዳጅ ሲሆኑ ከዚህ ቀደምም እንግዲህ በብዙ በጎ አድራጎት ስራቸው ይታወቃሉ። በተለይ በአንድ ወቅት እናስታውሳለን ለረጅም ጊዜ በእሳቸው ሰንሻይን ኮንስትራክሽን ውስጥ እንግዲህ በመስራት ረጅም ጊዜ ላገለገሉ የስራ ባልደረቦቻቸው የመኖሪያ ቤት አበርክተው ነበር። በብዛት ቁጥራቸው ከፍ ላለ ሰዎች ማለት ነው። ከዛ ባሻገር እኚህ ታላቅ ኢትዮጵያዊ ባለሀብት ሐዋሳም በአንድ ወቅት ጎራ ብለው እንግዲህ እሳቸው የቅዱስ ገብርኤል ወዳጅ ናቸውና በተለይ ለሐዋሳ ቅዱስ ገብርኤል ቤተክርስቲያን ለረጅም ጊዜ ሲያገለግል የነበረውን የውስጡን ምንጣፍ ሙሉ በሙሉ በጣም ዘመናዊ ከቱርክ ሀገር የመጣ ምንጣፍ አምጥተው ቀይረዋል። እንደምናስታውሰው እንግዲህ እሳቸው ሁሌም በጎ አድራጎት አለ በተባለ ቦታ ሁሉ ቀድመው በመገኘትና በማድረግ ይታወቃሉ። እንደውም እሳቸው ብዙ ጊዜ መረጃዎች ይወጣሉ እንጂ በጎነት ከውስጥ ነው። ማንም የአንድን ሰው መረዳት ወይ መደገፍ ማየት የለበትም። እንግዲህ ፈጣሪም ደብቀ ስጥ ነው የሚለው። እኔ ደብቄ ማድረግ ነው፣ የሰጠኝን ነው የምሰጠው፣ እኔ ሌላ የተለየ የለኝም ሲሉ ይደመጣል። እንግዲህ ለዚህ ዘማሪ በተለይ የቤት ስጦታ መስጠታቸው ወይም ሊሰጡ መዘጋጀታቸው መላው ኢትዮጵያውያንን በተለይ ደግሞ ህዝበ ክርስቲያኑን ደስ አሰኝቷል። እንደምናስታውሰው ይህ ዘማሪ ከቀናት በፊት በተለይ ሀያት አካባቢ በእግሩ ሲንቀሳቀስ ያው የማየት የተሳነውም ስለሆነ በመደገፊያው ሲንቀሳቀስ ነበር። ነገር ግን አንዲት ሴት ናት ታክሲ ውስጥ ሆና ያንን ተወዳጅ ዘማሪ ስትመለከት እንግዲህ ቪዲዮ የቀረጸችው። ቪዲዮም ቀርጻ በተለይ ለአድማጮቹ እንዲሁም ለተመልካቾች በተለያዩ የሶሻል ሚዲያ በተለይ በቲክታክ አጋራች። ያንን የተመለከቱ ኢትዮጵያውያንም ቻሌንጅ ጀምረው ነበረ። በተለይ በአዶናይ በኩል ለምን ለዘማሪው የመኪና ስጦታ አይሰጠውም የሚል ጥያቄ ሲነሳ ነበር። ነገር ግን ያው እስካሁን ድረስ በይፋ ቻሌንጁ አልተጀመረም። አቶ ሳሙኤል ታፈሰ እንግዲህ በአቋራጭ ለዘማሪ ገብረ ዮሐንስ የቤት ስጦታ ሊሰጡት ነው። በቀጣይም እንግዲህ ሌሎች ባለሀብቶች እንዲሁም ደግሞ በመተባበር ሁሌ የሚታወቀው ኢትዮጵያዊ መኪናም እንደሚያበረክትለት ወይም በቻሌንጅ ድምፁን በመስጠት ያን እንደሚያደርግ ይጠበቃል። ለማንኛውም ይሄ በጣም ደስ የሚያሰኝ ዜና ነው። በወጣ ይተካ እንላለን። ሰብስክራይብ በማድረግ ቤተሰብ ሆኑ የተለያዩ መረጃዎችን እንደደረሱ እናጋራቸዋለን። እናመሰግናለን። ደስታችሁንም ኮሜንት ላይ ግለጹ።